ሰላም እንዴት ናችሁ? ደህና ናችሁ ወይ? ምሳችንን በ7 ደቂቃ ውስጥ ሰርተን መብላት እንደምንችል ብነግራችሁ ምን ትሉኛላችሁ? ይህ ብልህ ማዕድ ነው። ምግብን በጣፈጠና በጥሩ ሁኔታ የምንሰራበት የብሎች ስፍራ ነው። አብራችሁን እስከ መጨረሻው ከቆያችሁ በ7 ደቂቃ ውስጥ በጣም የሚገርም የሚጣፍጥ ምሳ ሰርተን እናበላችኋለን። ጠብቁን። አሁን ዝግጅታችንን እንጀምራለን። እንደምታውቁት ለምግብ ዝግጅት ፕሮሰሱ በጣም ወሳኝ ነው። ምን ጋር ይጨመራል፣ ምኑ ቀጥሎ ይገባል፣ ምን በደንብ ይበስላል፣ ምን ቶሎ ይበስላል፣ ምን ቶሎ አይበስልም፣ ይሄን በደንብ ማወቅ አለብን እና ደግሞ ቀላል እንዲሁ ራሱ ዝም ብላችሁ ባትማሩትም ብትገምቱት ቲማቲም ቶሎ ይበስላል አይደል? ቲማቲም ከጥቅል ጎመን ይልቅ ቶሎ ይበስላል። ስለዚህ በኋላ ነው መጨመር ያለብን ማለት ነው። አንድ እሱ ነው። ሁለተኛ ደግሞ የምትጨምሩበትን ቅመም ማወቅ። የተለየ ቲማቲም፣ የተለየ ጥቅል ጎመን፣ የተለየ ምናምን አይመጣም አይደል? ሁሉም አንድ አይነት ነው። ሽሮ ነው። ግን ስቴፑና ፕሮሰሱ በጣም ወሳኝ ነው። ምን ላይ ይጨመራል የሚለው ቅመሞቹ በጣም ወሳኝ ናቸው። እነዚህ ናቸው ምግብን በጣም የሚጣፍጥ የማይጣፍጥ አድርገው እንትን የሚሉት። ለዓይን የሚያምር የማያምር አይነት ምግብ የሚሆነው ካከታተፉ ነው። ስትከትፉ 4 ማዕዘን ከከተፋችሁ ሁሉንም 4 ማዕዘን አድርጋችሁ መክተፍ። ስላይስ ሽሪሚሪ የሚያስፈልገው ቦታ ላይ ደግሞ ሽሪሚሪ ማድረግ። እነዚህ ነገሮች ከተከተላችሁ ምግባችሁ የጣፈጠ ይሆናል። ሁለተኛ አትናቁት። ማለት አንዳንዴ ማቋለው አይነት ነገር ብለን እንቋለን። ያ ጥሩ አይደለም። በቃ ሙያ ትንሽም ነገር ትሁን በጣም ቤዚክ ነች። አንድ ቅመም ትሆን ይችላልች አንድ ምግብ ላይ በጣም ቤዚክ ነች። እሷን ተጠቀሟት። ወሬ ያበዛውባችሁ ያ ትምህርታዊ ስለሆነ ነው። አሁን ወደ ስራችን እንሄዳለን። እቺ ፓርት እንደዚህ አንስተን ከላጥናት አይናችንን የማቃጠል እንትኑ ይጨምራል። ማቃጠሉ አይቀርም ግን ይጨምራል። ስለዚህ እቺን ሳንልጣት በኋላ ከከተፍን በኋላ እየከተፍን እናውጣታለን። ሽንኩርታችንን በዚህ መልክ ልጭ አድርገን አሁን የምንሰራው ስራ 4 ማዕዘን አከታተፍ ነው የሚፈልገው። ስለዚህ አሁን እቺን አያችሁ አንዳንዴ ለመያዝ ይቸግረናል። እንደዚህ ካደረግን በኋላ አድርገን በቃ ከዛ ይሄንን ጣታችን እንትን እንዳይል ሁሌ እንደምነግራችሁ ተለማመዱት። እሺ ልምድ ያው ከባድ ነው። በቃ 4 ማዕዘን ስለሆነ የምንፈልገው አሁን እንደዚህ እንከትፈዋለን። ሽሪሚሪ አንፈልግም። አያችሁት? ልክ እንደዚህ ይከተፋል። ቀጥሎ ደግሞ ቲማቲም ነው። ቲማቲማችንን እንደዛው እንደ ሽንኩርታችን ነው የምንከትፈው። አከታተፋችንን በደንብ እናያለን። ቲማቲማችንን ደግሞ እንዴት መሰላችሁ? በፊት ይሄን አውጥተናል አይደል? አሁን ለምንሰራው ስራ ግን አያስፈልገንም። እቺን ውስጧን ብቻ እናውጣትና ይሄንን እናውጣለን። ያው ምግብ ላይ አይኖርም። ይሄንን በዚህ መልክ ልክ እንደዚህ እኩል ለማድረግ እንጣርሽ። ስንከትፍ እኩል ሲሆን ያው ሁሉም እኩል ይበስልልናል። በተቻለን አቅም ቃሪያችንንም እንደዛው ያው ቃሪያችን ተከትፏል። አሁን እነዚህ ነገሮች አዘጋጅተናል። የቀረን አንድ ነገር አለ ለሽንኩርት። ግን እስከዛ መጥበሻችንን ጋል እናደርገውና የወሰደብን ደቂቃ እንግዲህ በጣም አጭር እንደሆነ አይታችሁታል አይደል? ስለዚህ መጥበሻችንን እናግላለን። ከዛ ዘይታችንን እንጨምራለን። ታምሩ ከዚህ በኋላ ነው ታዩታላችሁ። እውነቴን ነው፣ የሚገርም ነው። ሽንኩርታችንን ይሄ የተፈጨ ሽንኩርት ነው አይደል? ብዙ ጊዜ ማሳያችሁ። ለዚህ ግን የተፈጨ ሽንኩርት ይገንበታል። በጣም ገነን ስለሚልበት ትመቱትና በዚህ መልክ ወጣ ታረጉታላችሁ። አለቀ። ይሄንም እንደዚሁ ይሄ አሁን ጉንፋን አሟችሁ የሆነ ክርክር የሚያረጋችሁ ሰዓት አለ አይደል? እዚህ ላይ የሚጨማመሩ ሌሎች ነገሮች አሉ። እነሱን ጭምርምር አድርገን እንደው ባንጨምርም ለሽንኩርት እዚህ ላይ ዝንጅብል ብንጨምርበት አድርገን ብናደርገው ይበቃል። እንትኑ እንዳያወጣ እቺን ጣዕሙን ወደ ዘይቱ እንዲወስድልን እንዲህ እናደርገዋለን እና ልክ ለጉንፋናችን ዝንጅብል
ነጭ ሽንኩርት በደንብ በዛ አድርገን እኛ ጤና አዳም ዳማከሴ ምናምን ጨምርበታለን በቤታችን። እሱን ጭምርምር አድርጋችሁ ቃሪያ በደንብ ሞቅ አድርጋችሁ ቀይ ሽንኩርት በደንብ አብዝታችሁ ብትጠቀሙትና ብትበሉት አንደኛ አፕታይታችሁን በጣም ይከፍትላችኋል፣ ሁለተኛ ጉንፋናችሁን ጋብ ያደርግላችኋል፣ ጉሮሯችሁን ጥርግ ያደርግላችኋል። እስኪ ሞክሩትና አስተያየታችሁን ንገሩኝ። አሁን ይሄ በዚህ መልክ እንትን ካለ በኋላ ጣዕሙን ከወሰደ በኋላ ይሄን እንጨምረዋለን። ከዛ ቅመሞቻችን እንዴት እንደምንጨምር አሳያችኋለሁ። የሚወስድብን ደቂቃ በጣም አጭር ነው። በቃ አሁን ይሄንን እንዳለ መክተት ያያችሁት። አሁን ቅመማችን ጨምረን ማውጣት ብቻ ነው። 2 ወይ 3 ደቂቃ ነው። አሁን ቅመማችን ጨምረን ማውጣት ብቻ ነው። ቆንጆ በርበሬ ለጣዕሙ በጣም ወሳኝ ነው። ዋናው የሚያጣፍጠው ይሄ ነው። ቆንጆ በርበሬ የተወሰነ እንጨምራለን። ጦስኝ ያስፈልገናል። ጦስኝም በጣም ጣዕሙን ቆንጆ ያደርገዋል። ጦስኛችን እንጨምራለን። ከዛ ጨው እንደ ፍላጎታችን ጨው እንጨምራለን። የተወሰነ ውሃ እናደርግበታለን። በዚህ መልኩ ካደረግነው በኋላ ትንሽ ተክተክ ብላ ትንሽ 30 ሰከንድ አካባቢ ተክተክ ብሎ እናውጣዋለን። ወደ መመገብ ሄዳል ማለት ነው። አያችሁት ምን ያህል አጭርና ቀላል እንደሆነ ልነግራችሁ አልችልም። ጣዕሙ በጣም የሚገርም ነው። ሽታው ያስታውቃል። ቆንጆ ሽታ ነው ያለው። ብሉኝ የሚል ሽታ ነው ያለው። ቆንጆ የጾም ምግብ፣ የፈጠነ ምግብ ለጉንፋን ምናምን ከፈለግነው ቃሪያው መቃጠሉ፣ ቆንጆ በርበሬው ደግሞ እዚህ ላይ ዝንጅብል እንጨምርበት፣ ዳማከሴና ጤና አዳም ምናምን ክትፍ አድርገን ደግሞ ብንጨምርበት ይሄ ጉንፋን ይሄ ስንበላው ራሱ ይሄ ፀጉራችን ይቆማል። ላብ በላብ ነው የምንሆነው። ጉሮሯችን ጥርግ ያደርግልናል። እስኪ ሞክሩትና ቤታችሁ አስተያየታችሁን ትነግሩኛላችሁ። አሁን ይሄ ኦልሬዲ ደርሷል። ይሄን በሳህናችን እናዘጋጀዋለን። ጋዛችን እናጠፋለን። እዩት ውበቱ እንዴት እንደሚያምር፣ ሽታውን ባሸታችሁ ደግሞ እንዴት እንደሚጣፍጥ ልነግራችሁ አልችልም። ይሄን ከፈለግን በእንጀራ ከፈለግን በዳቦ መብላት እንችላለን። ግን በእንጀራ ደስ ይላል ሲበላ። ይሄን ይመስላል እንግዲህ በ7 እስከ 10 ደቂቃ ውስጥ በሚፈጅ ጊዜ ቆንጆ ምሳ ሰርተን መመገብ እንችላለን። ለጤናችን ተስማሚ የሆነ ብዙ በጣም ያልበሰለ ቲማቲም አገኘን ማለት ነው። እንግዲህ እንደዚህ ማዕዳችን ጨርሰናል። ያላችሁት ብልህ ማዕድ ውስጥ ነው እንዳትረሱት። ከወደዳችሁ ስራችንን ሰብስክራይብ በማድረግ ልታግዙን እንጠይቃችኋለን። እንዲሁም ደግሞ ለሰዎች ድረስ ጥሩ ሙያ ነው፣ ቆንጆ ነው፣ ምንም አይልም ካላችሁ ሼር አድርጉት። ከዛ ደግሞ ላይክ ብታደርጉን ደስ ይለናል። አስተያየታችሁን ደግሞ ኮሜንት ብታደርጉንና እንደዚህ ይሁን እንደዛ ነው ብትሉን እኛም ምን እንደሆነ በደንብ ጥሩ ይሁን መጥፎ ይሁን በደንብ እንረዳዋለን። ስለዚህ አብሮነታችሁ አይለየን። ከወደዳችሁን ከኛ ጋር ሆኑ። በየሳምንቱ 2 ቀን እንለቅላችኋለን። ስናኮች እንለቅላችኋለን። ምግብ አሰራር እንለቅላችኋለን። በትኩረት ከተከታተላችሁ ቤታችሁ ለባል፣ ለሚስት፣ ለቤተሰብ፣ ለልጆች ቆንጆ የጣፈጠ ምግብ መስራት እንችላለን። እኔ ሳሙኤል ነኝ። መልካም ሳምንት።